የሶማሊያ ግዛት የሆነችው ከፊል ራስ ገዟም ፑንትላንድ 53 የአይሲስ ተዋጊዎች መያዟንና 26ቱ ኢትዮጵያውያን መሆናቸው ተነገረ። የፑንትላንድ ጸረ ሽብር ግብረ ኃይል የ26ቱን ኢትዮጵያውያን የአይሲስ አባላትን ፎቶግራፍና ስም ዝርዝር በማህበራዊ ገጹ ይፋ አድርጓል። ተዋጊዎቹ የተያዙት አልሚስካት በተባለ ተራራማ አካባቢ በተካሄደ ውጊያ ሲሆን የፑንትላንድ ኃይሎችና የአይሲስ ታጣቂዎች በአካባቢው ለዓመት ያህል ሲዋጉ መቆየታቸው ተነግሯል። በአይሲስ ላይ ለተካሄደው ለዚህ ሰፊ ወታደራዊ ዘመቻ አሜሪካና የተባበሩት አረብ ኤሚሬትስ ድጋፍ ማድረጋቸው ታውቋል። ከኢትዮጵያውያኑ ሌላም 5 የታንዛኒያ፣ 2 የቱርክ፣ 2 የሳውዲና የሶሪያ ዜጎች መያዛቸውን ግብረ ኃይሉ ገልጧል። ከሩቅም ሆነ ከቅርብ ከየትም ይምጡ አንድ አይነት አመለካከትና ርዕዮተ ዓለም የሚከተሉ ናቸው ብለዋል የፑንትላንድ ማስታወቂያ ሚኒስትር። የተያዙት ተዋጊዎች ማንነትና ዜግነት ይፋ የተደረገው ደግሞ አንድም የፑንትላንድና የሶማሊያ ሕዝብ ጠላቶቹን እንዲያውቅ፣ በሌላ በኩል የመጡባቸው ሀገራት ዜጎቻቸው ምን ችግር እየፈጠሩ እንደሆነ እንዲገነዘቡ ነው በማለት ገልጸዋል።